ዛሬ የቀጣኩበት ዋነኛ ምክንያት ጀስት በቃ ላገኝ ስለምፈልግ ነው። ከዛም ባለፈ ደግሞ እዚህ ቦታ ላይ አንዳንድ ትዝታዎች እንድታስታውሽም ስለምፈልግ። ከዛ ውጪ ምንም እንትን የተፈጠረ ነገር የለም። ግዴታዬ ነው አንቺን ማግኘት። አንቺ እኔን ማግኘት ባትፈልጊ ራሱ እኔ ግዴታዬ ነው አንቺን ማግኘት ማለት ነው። ባለፈውም ብዬሻለሁ፣ ቢሆን አክል ጊዜ እየመጣሁ ጠይቅሻለሁ። ማድረግ ያለብኝ ነገር አድርጋለሁ። ወደኋላ አልልም። ያንተን ስሜት ባውቀው ግን ደስ ይለኛል። ምን ስሜት እኮ ነገርኩሽ በግልጽ አማርኛ። ምን አልከኝ? ኦልሬዲ መጣሁት ናፍቀሽኝ ነው አልኩሽ። ናፍቄክ እርግጠኛ ነኝ ግን መቼም አውቃለሁ ሐዘን ትካዜው አይገባኝም አልልም ደርሶ የእጁን ያገኛል ሰው የዘራውን ያጭዳል መልሶ። አጓጉላንከኝ አሰነካክላኝ ሄዳለች ብዬ አልኮንንሽም። ብዙ ሞክረሽ ችለሽ ነበር አልሆንሽ። ካጣሁሽ ወዲያ ፊቴን ብቧጥር ጥፍሬን ብበላ ትርፉ ህመም ነው መልሶ አይመጣም መቼም የኋላው። ሊሆን የማይችል ድንገት ይሆናል ድንገት ይሆናል። ጨበጥኩት ያሉት ከጉሚ በነል ከጉሚ በነል። ሰላም 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 ውድ የኔ ፋሚሊዎች እንዴት ናችሁ? ደህና ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ያለውበትን ቦታ ገምታችሁ ድረሱበታላችሁ። እስኪ አስታውሱ፣ ይሄንን ቦታ አሳያችሁ። ወደዚህ ይሄንን ቦታ ያስታውሳለ? ወደዚህ ማሳያቸው። በእርግጠኝነት አብዛኞቻችሁ ታስታውሱታላችሁ ብዬ አስባለሁ። ምናልባት ቪዲዮአችን አንዳንድ ሚሊዮን የገባበት ቦታ ይሄ ቦታ ነው። የኛ ቪዲዮዎች እኔና የሩታ ከዛ በፊት እኔና ሩታ ትንሽ ተጋጭተን ጥላኝ ወደ ሌላ ሀገር ልትሄድ በነበረበት ሰዓት የቀረጽናቸው ቪዲዮዎች እዚህ ጋር ነበሩ፣ ምናልባት ካስታወሳችሁ ማለት ነውና ዛሬም እንግዲህ እቺ ቦታ የሆነች መልእክት ታስተላልፋለች ብዬ ስላሰብኩኝ ዛሬ ሩታን እዚህ ቦታ ላይ ቀጥሬያታለሁ። ትመጣለች እና ቦታውን እያየሁት እየሳኩኝ ነበር፣ እየገረመኝ ነበር ምናምን። ትውስታዎች ትንሽ ወደኋላ ከአንድ ዓመት በፊት ምናምን ነገር ወደኋላ ወሰድ አድርጎኛል ይመስለኛል። ምናልባት ቪዲዮውን አሁን ላይ ገብታችሁ ካያችሁት ከ1 ሚሊዮን አልፈዋል እና ሩታ